ሰላም ሰላም እንዴት ናችሁ? ሰላም ለእናንተ ይሁን። ስላሴ ላመናችሁ በስላሴ ለምታምኑ ወንድሞችና እህቶቼ ዛሬ ለእናንተ አንድ አዲስ ነገር ይዤላችሁ መጥቻለሁ። ለእናንተም ክርስቶስ ሞቶላችኋል። እኛ አይደለንም ዋጋ የከፈልነው ለእናንተ ዋጋ የከፈለው ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ዓላማ የሰው ልጅ የተባለ ሁሉ ወደ ገሃነም እንዳይገባ ለመንግስተ ሰማያት እንድጠራ ነው ዋና ዓላማው። ስለዚህ ዛሬ እናንተ እኛን በጥላቻ እኛ እናንተን በጥላቻ የምንተያይበት ሳይሆን እርስ በርስ በእውነታው ላይ ቁጭ ብለን የምንወያይበት እንጂ ወይንም የሃይማኖት ተቋምን ከፍ ለማድረግ ወይንም የሰው ብዛትን ከፍ ለማድረግ ዕውቅና ለመውሰድ የምንሰራው ምንም አይነት ስራ የለንም። ዕውቅና ቀርቶብን ብሽሽቁ ቀርቶብን ለመንግስተ ሰማያት እርስ በራሳችን ቁጭ ብለን ብንወያይ ይሻላል። የእግዚአብሔር ቃል ምን ይላል? እግዚአብሔርን የሚፈሩ እርስ በራሳቸው ተነጋገሩ፣ እግዚአብሔርም አደመጠ ይላል። ስለዚህ ዛሬ የብሽሽቅ ታይም ላይ አይደለንም ያለነው። ስለዚህ እኛ ስላሴ መጽሐፍ ቅዱስ ውስጥ የለም፣ አምላክ በሶስት አካላት አልተገለጠም፣ አንዱ አምላክ በስጋ ተገለጠ ብለን ስናምን ለእናንተ የበላይ ሆኖ ለመታየት ሳይሆን ቃሉ ውስጥ ስለምናገር ስለምል ነው። እናንተም ዳር ጫፍ እየሄዳችሁ ከመሰዳደብ ይልቅ ቀጥታ መድረክ ፍጠሩና ከኛ ጋር ተወያዩ። እናንተ እንድትጠፉ እኛ አንፈልግም። ወንድማማቾች እኮ ነን። አንዱ እግዚአብሔር ነው የሞተልን፣ ሌላ ሰው ማንም የሞተልን የለም። ማንም ለኛ ብሎ ዋጋ የከፈለን የለም። የትኛውም ቦታ ያለ ሰው የሰው ልጅ የተባለ ሁሉ እንድድን የእግዚአብሔር ፍቃድ ነው፣ የእግዚአብሔር ፍላጎት ነው። የክርስቶስ